ሰላም እንዴት ናቸው? የሀገሬ ልጆች ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ያው ፈጣሪ አምላክ በያለንበት ይጠብቃል እያልኩ እንግዲህ ዛሬ ሐረግ ድራማ ክፍል 94 ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ተከታተሉ። ላይክ እና ሰብስክራይብ ሸር በማድረግ ደግሞ ቤተሰብ ያልሆናችሁ ቤተሰብ ሁኑ ላለው እንግዲህ ናታንና ዲያራ እናት መኪና ውስጥ አብረው እያወሩ ነው። ስራውን ለመድከው ወይ ትለዋለች። እሱም አዎ የዳያራ እናት ይላል። እና የዳያራ እናት እሺ አዲስ የገቡትን እቃ አያቸው ወይ አለችው። ናታንም አዎ የዳያራ እናት ሁሉንም አንድ ባንድ አይቻቸዋለሁ ይላታል። እና ልጆቹም ፈጣን ናቸው፣ ቶሎ ነው የከፈቱልኝ እኔ እንድለምድ ነው ያላት። ከዛ የዳያራ እናት በጣም ጥሩ፣ እነሱ ጥሩ ብቻ ሳይሆኑ አንተም ጥሩ ልጅ ስለሆንክ ነው ትለዋለች። ከዛ ናታን እሱስ ልክ ነው፣ ዛሬ ይገባሉ የተባሉ እቃዎች ሳምፕል ደርሶን ነበር እና ይላታል። የዳያራ እናት እና ምን ትለዋለች። ከዛ ናታን እናማ የአገልግሎት ስራቸውን የጨረሱ ናቸው ማለት ጊዜያቸው ያለቀባቸው እቃዎች ናቸው ይላታል። ከዛ እንግዲህ የዳያራ እናት እና ታዲያ ጊዜያቸው እንዳያልቅ ማድረግ ነው ትለዋለች። ከዛ ናታን ግራ በመጋባት ማለት እንዴት ይላታል። የዳያራ እናትም ስራህን እኮ ስትጀምር ሁሉንም ነገር እንደምትሰራ ነው የነገርከኝ ትለዋለች። ከዛ የዳያራ እናት እቃዎችን በሙሉ ተቀብላቸው ስለዚህ ጊዜ ያለፈባቸው ወረቀቱን ማለት ወረቀቱን ታስወግዱና ልክ እንደ አዲስ አድርጋችሁ ታደርጉታላችሁ ትላለች። እንግዲህ አያችሁ ነጋዴዎች ጊዜ ያለፈበትን አሁን ወረቀት ከላይ ይጻፍበት የለ ያንን ያስወግዱና እንደ አዲስ ወረቀት ይጽፉበታል። ስራቸውን ይስጣቸው። ከዛ ናታን ግን እኮ ሲላት የዳያራ እናትም ግን እኮ የሚባል ነገር የለም ያንተ እንግዲህ ስራውን ሰጥቻለሁ መስራት ብቻ ነው ትለዋለች። ከዛ የዳያራ እናት ገንዘብ ያስፈልግሃን አይደል ትለዋለች። አዎ እሱማ ገንዘብ እኮ ያስፈልገኛል ይላታል። እና ዝም ብለን መስራት ነው ከእንግዲህ በኋላ ደግሞ የዳያራ እናት ስትል እንዳልሰማ ትለዋለች። የልጄን ስም ደጋግመ መጥራት ጥሩ አይደለም፣ ስለዚህ አለቃ ብለህ ጥራኝ ትለዋለች። የዳያራ እናት ናታንም የተባለውን እሺ አለቃ ይላታል። የዳያራ እናትም ሳቅ እያለ በማፌዝ አይዋ ትለዋለች። ከዛ የዳያራ እናት እና ታዲያ ያፌት አብሮን ለመስራት ተስማማዊ ይህ ጄል ትላለች። አንቺስ አንዷ እሷም እኮ ከያፌት በምን ትሻላለች? ያፌትም ህገወጥ ነው የሚሰራው፣ ይችም የዳያራ እናትም ህገወጥ ነው የምትሰራው። ስለዚህ ከሱ አትሻልም እሷ። አሁንም ናታን ረስቶ አዎ የዳያራ እናት ከእንግዲህ በኋላ ያው በደንብ ነው ያፌትን እንግዲህ ሊያከስሩት ይፈልጋሉ። በቁጥጥራችን እናደርገዋለን፣ በጣም የተረገመ ሰው ነው ይላል ናታን። ናታንም እያንዳንዱ እርምጃውን መከታተል አለብን ሲል የዳያራ እናት አዎ በጣም ጥሩ ትላለች። ከዛ የዳያራ እናት አሁን ስላከሰርከው በደንብ ይከታተላል፣ ስለዚህ ራስህን መጠበቅ ነው ያለብህ። የኔ ሰዎች ደግሞ ያው ሆቴል ስለሚጠብቁ እና አይዞህ ትለዋለች። የዳያራ እናት አሁን በቃ መሄድ ትችላለህ፣ ስለዚህ ያለውን ነገር ደግሞ በስልክ አሳውቀኝ ትለዋለች። እንግዲህ ናታን እንግዲህ ከማይገባበት ነው የገባው። ምክንያቱም ይቺ ሴትዮ እንግዲህ በጣም ከያፌት የባሰች አደገኛ ሴት ነች። ከዛ ናታንም እንግዲህ የዳያራን እናት በይሺ ቻው ብሎ ከመኪና ይወርዳል። ወዲያው እንግዲህ የዳያራ እናት ወንድ ልጇ የት እንደመጣ አይታወቅም ለትንሽ ከናታን ጋር ሊገናኙ ይተላለፋሉ። ከዛ የዳያራ እናት ልጇን አንተ ልጅ ናስኪ እናውራ ይላታል ትለዋለች። እሱም አይ ስራ ይረፍድብኛል እቸኩላለሁ ይላል። እሷም ኧረ ና ቶሎ መኪና ውስጥ ግባና እናውራ ብትለው እሱ ግን እሻላላትም። እሱም ለምን ፈልገሽ ነው ይላል። እንግዲህ የዳያራ እናትም አንተ ልጅ እናትህ መሆኔን አትርሳ ትለዋለች። እሱም እንግዲህ ልጇ ለምን ፈልገሽ ነው እኔ ካንቺ ጋር አላወራም፣ ስለዚህ አሁን ልሄድ ነው የምናወራው ነገር የለንም ይላታታል። እሷም ትናደድና ከመኪና ትወርዳለች። ከዛ የዳያራ እናት ወንድ ልጇን እንግዲህ ቆይ ስለምን ስራ ነው የምታወራው ትለዋለች።
እኔ ከዚህ ቁሜ እያናገርኩ አንተ ስለ ስራ ታወራለህ ትለዋለች። እና የዳራ እናት ቆይ ግን ለምንድን ነው ችግርህን የማትናገረው ትለዋለች። እሷም እንግዲህ ወንድ ልጇን የዳራ እናት ምንድን ነው የምትፈልገው ብላ ትጠይቀዋለች። እሱም ምን የምፈልግ ይመስልሻል አላት። እኔ የምፈልገው ሙሉ አባቴን ነበር፣ ነገር ግን እሱ ደግሞ መመለስ አይችልም ይላታል። እሱም በንደት ስለዚህ ምንም ነገር ባትጠይቅኝ እመርጣለሁ ይላታል። ከዛ የዳራ እናት ይኸውልህ በደንብ ስማኝ፣ ከዚህ በላይ ባታበሳጨኝ ጥሩ ነው ትለዋለች። ይኸውልህ ምን እያሰብኩ መሰለ፣ ስለዚህ ከሀገር ውጣና ትምህርትህን ወደ ውጭ ሀገር ሄድና ትምህርትህን ተማር ትለዋለች። እሱም ይስቅባታል። እኔ ህፃን ልጅ አደረግሽኝ እንዴ ይላታል። እሱም ተይ እንጂ እማዬ ከሳቀባት በኋላ እኔ እኮ ትልቅ ልጅ ነኝ ይላታታል። ምን ነው በመንገድሽ ገባሁብሽ እንዴ ይላታል። እናቱን ልታስወግጅኝ እያሰብሽ ነው ወይ ይላታል። እንደዛ ብታደርጊ ደግሞ ምን እንደማደርግ ጠንቅቀሽ ታውቂያለሽ፣ በመንገዴ እንዳትገቢ ይላታል። እና እናቱን አርፈሽ ተቀመጭ ብሏት አስጠንቅቋት ይሄዳል። እንግዲህ ይሄ ልጇ እንግዲህ መቼም እናቱ ማንም ሰው እናቱን ሊጠላ አይችልም። ግን ይሄ ልጅ የገዛ አባቱን እናቱ ስትገለው ወይም ስታስገድለው እንግዲህ ስላየ ያን እንግዲህ ከአእምሮ ላይ ሊጠፋ ስላልቻለ ነው እናቱ አደገኛ መሆኑን ያውቃታል። እሷም ትናደድና ወደ መኪናዋ ውስጥ ትገባና ወደ ቤቷ ትሄዳለች። ወደ ኤፍራታን ስንገባ ኤፍራታን እንግዲህ ስንሄድ ኤፍራታ ቤት እያጸዳይ ነው። እንደ አጋጣሚ ቤት እያጸዳይ የሆነ ነገር እንግዲህ ያፌት ያስቀመጠውን ታያለች። እሱን አውጥታ ስታይ የት መጣ ሳይባል እንግዲህ ያፌት ደህና አደርሽ የኔ ንግስት ሲላት ትደነግጣለች። በዚህ እንደውም አላመናትም እና ያፌት እንግዲህ አሁን ኤፍራታን እያመናት አይደለም። ኤፍራታ ትደነግጥና እንድታደርግ ልትወጣ ነው። ልትወጣ ከሆነ ቆይ ቁርስ በልተህ ትሄዳለህ ትለዋለች። ከዛ ኤፍራታም እየተርበተበተ ምን ሆነ ነው እንድ ፈጣህ የምታይኝ ይላታል። አይ ምንም የሆነ ነገር እያሰብኩ ነበር ይላታል። ታውቂያለሽ እኔም ብዙ ውጣ ውረዶች እያሰብኩ ነበረ። ስለዚህ ጠንካራ ሴት ካለኝ ለምን ከኔ ሁና አብራኝ አትሰራም እያልኩ እያሰብኩ ነው ይላታል። ከዛ እንግዲህ ኤፍራታ እውነት እየመሰላት በደስታ እውነት ነው ወይ ያፌት ትለዋለች። ኤፍራታም እና ታዲያ ካንተ ጋር ስራ ልጀምር ነው ትለዋለች። ያፌትም አዎ የኔ ንግስት ይላታል። እና ኤፍራታም አዎ በጣም ደስ ነው የሚለኘው። ስለዚህ ከዚህ ከቤት ውስጥ ሲሆን ላብድ ነው እማየው ትለዋለች። ያፌት እንግዲህ ኤፍራታን ስራ ሊያሰራት ሳይሆን አውቆ ምንድን እሷን ለመፈተሽ ነው። ቁርስ እንብላ ስትለው አይ አያስፈልግም ውጭ በላለው አንቺ ቢ ይላታል። እና እንግዲህ እሱ ያሰበው ሌላ ነገር፣ ምክንያቱም ማታ እንግዲህ የሆነ መጠጥ ጠጥቶ በመጠጥ አሰክሯት እንግዲህ የሆነ ነገር ሊያደርጋል። ምክንያቱም ወይ ስትጠጣ የሆነ ነገር ትለፈልፋለች። እሷም እሺ ትለዋለች። ኤፍራታ አንድ ነገር ላስቸግር ትለዋለች። ስለ ስራ ሆነ ችግር የለውም። አይ አይደለም አቤል ከኛ ጋር እንዲኖር ላስቸግር ትለዋለች። እንግዲህ አቤል ባለፈው አስፈራርቷታል። ያፌትም የማይሆን ነገር ነው አስተሳሰብሽ ጥሩ ቢሆን ንግስት፣ ግን የማይሆን ነገር ነው። ስለዚህ ባይሆን ሰራተኛ አመጣልሻለሁ ሲላት፣ ኤፍራታም አይ ሰራተኛ አልፈልግም ትለዋለች። እንግዲህ ማታ ኤፍራታ በነገራችን ላይ አርግዛለች። ያረገዘችው ከያፌት ወይ ከናታን ይሁን አይታወቅም። ማታ እንግዲህ እናት ያፌት እንዳለው እንግዲህ እሷ እንግዲህ ማለት ያው እየተጫወተ እንደ አጋጣሚ መጠጡን ይዞ ይመጣል። እሱ ሲመጣባት ድንገት ትደነግጣለች። ያፌት ለቢንያም ይደውልና ቢንያምን ለምን ስራህን ተውና እኔ ጋር ለምን ተስማምተህ አንሰራ? አይተሃን ከአንድ ቀን ውጭ አላሳሰርከኝም ብሎ ይስቅበታል።
ቢንያምም አይደለም ብሎ አይደል ብሎ ያሾፍበታል። ስለዚህ ያፌት እንግዲህ ቢንያምን እንግዲህ እሱ ጋር እንዲሰራ ሊያደርገው ነው። ቢንያም ደግሞ ደስተኛ አይደለም። ሌላው እንግዲህ ገንዬ አሁን ደህና ነች። እንግዲህ ናታን ወደ እነ ገንዬ ቤት ይሄዳል። ገንዬ ቤት ሲሄድ ማን ነው ይሄ ቢኒ አለ፣ ቢኒያም አለ። ቢኒያም እሺ እንዴት ናችሁ እንዴ ቢኒያም ሲለው፣ ቢኒያም ግን ደስተኛ አይደለም። ከዛ ገንዬ እንዴ መጣህ እንዴ ሲል፣ ከዛ ናታን ቢኒያም ደስተኛ አለመሆኑን አይቶ ናቶ ወደ ውጭ እናውራ ይለዋል። ገንዬ ግራ ምንድን ነው የምናወራው ነገር የለንም ይለዋል። እንግዲህ ናታን ቢኒያምን እባክህ አኩርፈሄ ነው አይደል ይለዋል። ቢንያምም ለምንድን ነው የተውከኝ ይላል። ከዛ ናታን እባክህ አዎ ገባኝ እንዳኮረፍከኝ ገብቶኛል፣ ነገር ግን እባክህ እህቴ በጣም ትወድሃለች፣ ከእህቴ አትራቅ ይለዋል። ታፈቅረሃለች፣ አንተን ሳታጣ ነው ማፍቀሯን ያወቅኩት ይለዋል። ከዛ ቢንያም ፍቅር የምን ፍቅር ነው ይለዋል። ሲጀመር አንተ አይደለህ እራቅ ብልህኝ የነበረው ይለዋል። ከዛ ቢንያም ናታንን አንተና እህትህ ልታሳብዱ ነው እንዴ ይለዋል። ከዛ ናታን ግራ በመጋባት እሺ ቢኒ ግራ እያጋባህ ነው፣ እሺ የኔን ተው፣ ግን በጣም ታፈቅራለች እያልኩ ነው እባክህ ይለዋል። ቢንያምም በንደት ያኔ ግን የኔ ጉዳት አልታየህም ነበር አይደል ይለዋል። ሲጀመር አንተ ስለ ፍቅር የምታወራበት አፍ የለህም ይለዋል ቢንያም። ስለዚህ ድጋሜ አንተና እህትህ እኔ ልታገኙኝ እንዳትሞክሩ ይለዋል። ከዛ ቢንያም ጥሎት ይሄዳል። ናታን በጣም ያዝናል። ምክንያቱም ናታን ከዚህ ሁሉ የሚያውቀውም ታሪክ የለም እና እንግዲህ ፂና ከፂንን አልፈልጋትም ብሎ እንግዲህ ጥሎት ነው የሄደው። ናታን እንግዲህ የዲያራ እናት ልጄን እንዳታገኝ እንዳትደውል ብላ አስጠንቅቀዋለች። እሱ ግን ደውሎ እንገናኝ ባይሆን እናት ሳታይ ይላታታል። እንግዲህ ያፌት አሁንም ሴቶችን ከመሸጥ አላረፈም። አሁንም ሴቶችን ይሸጣል። እንግዲህ ልጁን ይመጣሉ ያልከኝ ሴቶች የት አሉ? አልመጡም እና አስቸገረችኝ ያልካት ሴትስ የት አለች ይለዋል። እንግዲህ ልጁም አለቃ ነገ ነው የሚደርሱት ይለዋል። እና አስቸገረችኝ ያልካት ሴት ምን አደረካት ይለዋል። አይ ምንም አላደረኳትም፣ ግን አለቃ እናስወግዳት እንዴ ይለዋል። ያፌትም እንዴ አይሆንም፣ ባይሆን ትንሽዬ መቀጫ ስጣ ቅጣት እንጂ አሁን የሴቶች ችግር አለብን ይለዋል። ከዛ ያፌት እንግዲህ ልጅቷን ቀለል ያለ ቅጣት ቅጣው ካለ በኋላ ስለዚህ እቃዎቹንም አይቻቸዋለሁ እና በደንብ እየተደራደራችሁ ነው ወይ ይለዋል። ልጁም አዎ እስካሁን የሚሰጡን ምላሽ በጣም ደስ የሚል ነው ይላል። ከዛ እንግዲህ ያፌትም ቢያንስ በዚህ በደንብ መስራት አለብን፣ ምን ማድረግ እንዳለብን ታውቃለህ ይለዋል። ልጁም አዎ አለቃ ይልና ከመኪና ወርዶ ይሄዳል። የዛሬው ከዚህ ላይ ያበቃል። እስከ ሳምንት ቸርን ሰንብት። ባይ ባይ።